ሰላም ውድ ኢትዮጵያውያንና መላው የጉራጌ ማህበረሰብ ተወላጅ ወደ ሶዶ አካባቢ በዚህ ሰሞን ምን እንደተፈጠረ አብዛኞቻችሁ እንደምታውቁት ነውና እንደተለመደው ዛሬም በማዕከላዊ ኢትዮጵያ ክልል ላይ በጉራጌ ዞን በምስራቅ ሶዶ ወረዳ ላይ በሱተንና ጥያት ክል ድንጋይ አካባቢ እንደተለመደው ሸኔ ገብቶ ዜጎችን አፍኖ የጸጥታ ኃይሎችን ገድሎ ሄዷል። የሚጠብቀው ህዝብ ስለሌለ ስለሱ አይደለም ለወሬ የመጣሁት። ዛሬ ላይ ጉራጌ የሆናችሁ ሰዎች እንድታዳምጡኝ እፈልጋለሁ። ልብ ብላችሁ አዳምጡኝ። 300 ሰውና 6 መኪና ሁለት የጸጥታ ኃይል ተገድሎ ሲሄድ ከ300 ሰዎች ግማሽ ሰዎች ተመልሰዋል አሉ። እሺ 300 ሰው የታፈነበት ሰው ዛሬ ሚዲያ ከፍተው ቲክቶክ ላይ እየጨፈሩ ስላንተ ጩኸት ማን መጥቶ እንዲጮህልህ ነው የምትፈልገው? አንተ ማን ነህ ነው ጥያቄ። አንተ ምንድነህ ነው ጥያቄ። ስለ ጉራጌ ዞን ላይ የሚፈጠረው ነገር በሙሉ ማን መጥቶ ይጮህልህ? ማን መጥቶ ያውራልህ? ማን መጥቶ እንዲያወራልህ ትፈልጋለህ? ጉራጌ ዞን ላይ 300 ሰዎች ታፍነው ሄደዋል ብሎ ታዋቂ ቲክቶከርና ማን ነው ላንተ መጥቶ ያጎበደደልህ? ማን ነው ላንተ ድምጽ የሆነ? አንተ ዛሬም እየጨፈርክ ነው። አንተ ዛሬም እያሸረገጥክ ነው። ላንተ ማን መጥቶ እንዲጮህልህ ትፈልጋለህ? አንተ ለሌሎች ጩኸት ለመጮህ ደግሞ አንደኛ ነህ። አንተ ጉራጌ ራስህ ለሌላ ጩኸት ሌላ ዞን ላይ ለተፈጠረው ነገር ልጮህ አንደኛ ነህ። ማንም አይቀድምህም። ሌላ ቦታ ለመጮህ ከቸኮልክ አንተ ራስህ ዞን ላይ የሚፈጠረውን ነገር መጥተህ ለመጮህ ግን ፈቃደኛ አይደለም። ሰው ማን መጥቶ ይጮህልሃል? ማን መጥቶ ይናገርልህ? የነዛ ሰቆቃ ማን መጥቶ አቤት ይበልላቸው? 300 ሰው በጠራራ ፀሐይ መጥቶ አፍነው ሲሄድ ሁለት የጸጥታ ኃይል ህዝቡ ለመጠበቅ ሲጋደል የሞተውን ማንም ትዝ የሚለው የለም። ማንም ይጮህለት የለም። ማንም ይናገርለት የለም። አንተ ቲክቶከር ነኝ ትላለህ። ሚዲያ ላይ እጅ ላይ ያለ ስልክ ላይ የእናትህና የህዝብህን ጩኸት ማስገባት አትፈልግም። ሌላ ዞንና ሌላ ክልል የተፈጠረው ነገር ላይ ግን መጮህ ትፈልጋለህ። ሄደህ እዛ ከላወካው ትላለህ። እዛ ተለጨማለሁ ትላለህ። የራስህ ዞን ትተህ የራስሽ ዞን ትተሽ ኢትዮጵያ ውስጥ በጣም ብዙ ማህበራዊ ሚዲያ እንዳለ ታውቃለህ። ያንተ ጩኸታቸው አይደለም። ለምን የሚሰማቸው የለም። የሚሰማቸው ሳይሆን የሚያቀርብላቸውም የለም። ያንተ ጩኸት ግዴታቸውን ማቅረብ አይደለም። እንደውም ግዴታቸውም አይደለም። አንተ እነሱ ቤት ስታሞቅ ትውላለህ። አንተ እነሱ ቤት ስታሸረግድና ስትርመጠመጥ ትውላለህ። ስትጨፍር ምንም አይነት እንደው ጉራጌዎች ምን ሆናችሁ ነው? ምን ተፈጥሮ ነው? ጉራጌ ምንድነው የሆንከው? ጉራጌ የሀገሪቱ 3ኛ ቁጥር ነው አይደል? ከፍተኛ ቁጥር ኮሮሞ ከአማራ ቀጥሎ አንተ ነህ ከፍተኛ ቁጥሩ። ዛሬም ቲክቶክ ላይ ተጽዕኖ ፈጣሪ አንድ ቲክቶከር የለህም። እንወድሃለን የሚሉ እንኳን የሚያስመስሉ 300 ሰው በአንድ ቀን ታግቶ አንድ ቀንም ዜና ላይ ያረጉ ፈቃደኛ አይደሉም። ይሄም እያየ ትጨፍራለህ። አሸርጋጅ። ከገዳዮቹ በላይ ገዳይ እናንተ ናችሁ። ከአፋኞቹ በላይ አፋኝ አንተ ነህ።